ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? ደህና ናችሁ? ያለሁላችሁ እኔ ፈጣሪ ተመሰገነ ይሁን። እንግዲህ ዛሬ በስራ ቻናሌ ብቅ ብዬላችኋለሁ ማለት ነው። እነዚህ የምታያቸው የአራት ልጆች እቃ ነው። የተለያየ ሀገር የተላከ እቃ ነው። አንዱ አዳማ፣ ሁለተኛው ደግሞ ወልቂጤ፣ ሶስተኛው ወራቤና አራተኛው ደግሞ ወደ ቆሼ የተላከ እቃ ነው ማለት ነው። የአራት ልጆች እቃ ነው። እንግዲህ እቃቸው ይሄ ይመስላል። ይሄንን የምታዩት ይሄ አዳማ የተላከ እቃ ነው። የአንዷ ልጅ እቃ ነው። እንግዲህ በሰላም ገብቶላት ቤተሰቦቿ ተረክበውላታል። በእርግጥ እሷ አልመጣችም። ሶስቱ ደግሞ ከዚህ በኋላ ነው ያሉት ማለት ነው። የሶስቱ ልጆች እቃ ታሽጎላቸው አራቱም በሰላም ገብቶላቸዋል ማለት ነው። እንግዲህ ቤተሰቦቼ የትኛውም ሀገር እኔ ካለሁበት ከቡታጀራ መላክ እችላለሁ ስላችሁ ትራንስፖርት ያለበት ቦታ ነው። አሁን ብዙ ጊዜ አማራ ክልል ልጆች ኦርደር ታደርጉኛላችሁ እና በአሁኑ ሰዓት ደግሞ ትኬት ኦፊስ የለም፣ ባስ የለም። አብዛኛው ቦታ ባስ ስለሌለ ትዕዛዝ እየተቀበልኳችሁ አይደለም። በጣም ይቅርታ። እኔ ካለሁበት ግን ትራንስፖርት የሚሄድበት ሀገር ካለ የትኛውን ቦታ እመልክላችሁ ይሆናል። እንግዲህ እንደዚህ ነው። እቃቸው ይታሰርና ይታሸግና ምንም አይነት ነገር ሳይሆን አንዳችም ነገር ሳይሰበር ቤተሰቦቻቸው ጋር የሚደርሰው ማለት ነው። እንግዲህ እኔን ወዳችሁኝ እቃ ለምታዙኝ ልጆች በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። አመሰግናለሁኝ። እንግዲህ ይሄንን ቻናል አበረታቱት ነው የሚባለው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ መላክ የሚችልበት ሀገር እልክላችኋለሁኝ። ስለነበረን ቆይታ ይሄ መስል ነበረ። አመሰግናለሁኝ ማለት ነው። በቃ ቁጥሬን አስቀምጥላችኋለሁ። ደውሉ፣ ይዘዙ። ትራንስፖርት ያለበት ቦታ የትኛውን ቦታ እምልክላችሁ ይሆናል። አመሰግናለሁ።